ብዙዎቻችን ስሟን እንኳን በቅጡ አለመስማታችንን በልብ ሙሉነት መናገር እችላለሁ። እረ እንደውም የዓለም ካርታ በእጃችን ተሰጥቶን ይህችን አገር ጠቁሙ ብንባል መኖሪያዋን ማወቃችንንም እንጃ። የዛሬዋ መዳረሻችን በአውሮፓ ከሚገኙ ጥንጥዬ ሀገራት መደብ ውስጥ አንዷና በታሪክ አጋጣሚ በድንገት የተፈጠረች ሀገር ናት። ይህች ሀገር የአውሮፓ ስድስተኛዋ ትንሽዬ ሀገር ስትሆን ከዓለም ሀገራት ተርታ ደግሞ በትንሽነቷ በ16ኛ ደረጃ ላይ ተቀምጣለች። ንጽጽር ግድ ከሆነም ደግሞ በከተሜነቷ የደረጀችው የአሜሪካዋ ቺካጎ ከተማ 30 በመቶኛ ትበልጣታለች። ሌላው ቀርቶ መዲናችን አዲስ አበባ እንኳን ከዚህች ሀገር ጠቅላላ የቆዳ ስፋት በ59.4 ኪሎ ሜትር ስኩዌር ትልቃለች። ለድንበሯ ዘብ የሚቆም ምንም ወታደር የሌላት ሀገር ብትሆንም ነገር ግን የምድራችን ሰላማዊቷ ሀገር ናት። ይህ አልበቃ ካሎት ደግሞ ሌላም መረጃ ልጨምርሎት። ዓለም ላለፉት 1000 ዓመታት ጦር ሰብቆ በየጎራው ሲፈራከስ ይህች ሀገር በየትኛውም መንገድ ጦርነት ውስጥ ያልተሳተፈች ሀገር ነች። ሌላም አወዛጋቢ ነገር አላት። በአንድ ሀገር ላይ ሁለት ንጉሥ አይነግስም የሚለውን የሀገራችን ብሂል ሰምተው እንደሚያውቁ ባልጠራጠርም፣ ነገር ግን ይህ ብሂል እዚህ ሀገር ላይ አይሰራም። በዓለማችን ታሪክ ብቸኛዋ የሁለት ሀገራት ገዢዎች ተስማምተው የሚያስተዳድሯት ሀገርም ጭምር ነች። ደግሞ ይበልጥ የሚያስደንቀው የሚያስተዳድሯት ሁለቱም ልዑሎቿ ዜጎቿ አለመሆናቸው ነው። ይህ ግባ የሚባል ካፈሯ በታች የተቀበረ ሀብት ባይኖራትም የከበባትን ግሩም መልክዓ ምድር ለመኮምኮም እንዲሁም የ0% ታክስ ምጣኔዋን ለመቋደስ ብሎም የህዝቧን አኗኗር ለመጋራት ሚሊዮኖች በየዓመቱ ደጅ ይጠኗታል። ክብራትና ክብራን እንኳን ወደ አውሮፓ ትንሽዬው ሀብታሟ ሀገር አንዶራ በደህና መጣችው። ዛሬ እኛና እርሶ ወደ አውሮፓ ደቡብ ምዕራባዊ ክፍል አቅንተን በፒሬኒስ ተራራዎች ጉያ የምትገኘውን ውቧን ሀገር አንዶራን እንጎበኛለን። በቆይታችንም ከውብ መልክዓ ምድሯ አንስቶ እስከ ሀገርነት ታሪኳ ብሎም በየዓመቱ 8 ሚሊዮን ለሚጠጉ ቱሪስቶች ምርጫ ያደረጋትን ሚስጥር እንጨዋወታለን። ቻናላችንን ሰብስክራይብ እያደረጋችሁ ለጥቂት ደቂቃዎች አብራችሁን ቆዩ። አንዶራ በደቡብ ምዕራባዊ አውሮፓ ክፍል የምትገኝ ሀገር ስትሆን የፒሬኒስ ተራራዎችን ተንተርሳ በፈረንሳይና በስፔን መካከል የምትገኝ ሉዓላዊት ሀገር ነች። አንድ ደንደን ያለ ከተማ በስፋት የሚወዳደራት አንዶራ 467.6 ኪሎ ሜትር ስኩዌር ትሰፋለች። ሀገሪቱ በስፔንና በፈረንሳይ መካከል ብቻ በመገኘቷ ፈረንሳይ በሰሜንና በምስራቅ ስፔን ደግሞ በደቡብና በምዕራብ ያዋስኗታል። ባለንበት በፈረንጆቹ ዓመት የህዝብ ቁጥሯ 87,000 እንደሚልቅ የሚጠበቅባት አንዶራ ትንሽ የህዝብ ቁጥር ካላቸው ሀገራትም 11ኛ ደረጃ ላይ ተቀምጣለች። ተፈጥሮ በማራኪ መልክዓ ምድርና በብዝሃ ህይወት ያንቆጠቆጣት አንዶራ ከትንሽነቷ አንጻር አየር ማረፊያም ሆነ አገልግሎት የሚሰጥ አየር መንገድ የላትም። ከድህነት የመነጨ ባይሆንም በአገሪቱ እንደ ሌሎቹ የአውሮፓ ሀገራት የምድር ባቡር ትራንስፖርት መሰረተ ልማትም የለባትም። ይህ ብቻም አይደለም። ጠቅላላ ሀገሪቱን ብናስስ እንደ አውሮፓውያን አቆጣጠር በ1997 አገልግሎት መስጠት ከጀመረው አንድ ለእናቱ ከሆነው ሆስፒታሏ በስተቀር ሌላ ሆስፒታል በሀገሪቱ አናገኝም። ነገር ግን ዜጎቿ ዘመናቸውን በጤንነት መርተው በአማካይ 84 ዓመት ገደማ ይኖሩባታል። ፓርላመንታዊ ስርዓትን የምትከተለው አንዶራ ከፓርላማዋ በላይ የጥምር ልዑላዊ አገዛዝ ስርዓትን ትተገብራለች። ዛሬ ላይም ዜጎቿ ያልሆኑት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የስፔኑ ኡርጄል ጳጳስ ጁዋን ኤንሪክ በጥምረት ልዑል ሆነው እየመሯት ይገኛሉ። በእርግጥ የሁለቱ የስልጣን ባህሪ ከእንግሊዝ ነገስታት ጋር የሚመሳሰልና ከፓርላማውም አንጻር ድምፅን በድምፅ የመሻር መብት የሌላቸው ቢሆኑም ነገር ግን አንዳንድ ዓለም አቀፍ ግንኙነቶች ላይ ከፍተኛ ሚናን የመጫወት ስልጣን አላቸው። ይህች አስደናቂ ሀገርም ምንም አይነት የቆመ ድንበር ጠባቂ ወታደር የላትም። ነገር ግን ከስፔንና ከፈረንሳይ ጋር ባላት ልዩ ስምምነት ጥበቃ በሚያስፈልጋት በየትኛውም ወቅትና ሰዓት ሁለቱ ሀገራት ጥበቃ ያቀርቡላታል። ነገር ግን ዛሬም ድረስ ብሎም ላለፉት 1000 ዓመታት ወደኋላ ሀገሪቱ የገባችበትም ሆነ የተጋፈጠችው ጦርነት የላትም። ይህም ዛሬም ድረስ ሰላማዊ ሀገር መሆኗን ብዙዎች እንዲያምኑ ምክንያት ሆናቸዋል። የሀገሪቱ ብሔራዊ የሥራ ቋንቋ ካታላንኛ ሲሆን በተጨማሪም ስፓኒሽ፣ ፖርቹጊሽና ፈረንሳይኛ በስፋት ይነገርባታል። ይህ የቋንቋ ተጽዕኖም ዝም ብሎ የመጣ አይደለም። ምንም እንኳን ሀገሪቱ ከ87,000 ለሚልቁ ነዋሪዎች መኖሪያ ሀገር ብትሆንም ከጠቅላላ ዜጎቿ 33 በመቶ ብቻ የሚሆኑት ናቸው የአንዶራ የዘር ግንድ ያላቸው። የተቀሩት አብዛኞቹ የማህበረሰብ ክፍሎች የስፓኒሽ፣ የፖርቹጋልና የፈረንሳይ የዘር ግንድ ያላቸው ናቸው።
ምንም እንኳን የአንዶራ ቀደምት ተወላጆች ዛሬ ላይ አብዛኛውን ቁጥር የመያዝ ዕጣ ፈንታ ባይኖራቸውም ታሪካቸው ግን ከአንዶራ መመስረትም በፊት ሺህ ዘመናቶችን ወደ ኋላ ይልቃል። እኛና እርሶም አንዶራ ድረስ መተን ቀደምት አንዶራውያንን አለመተዋወቅ ኃጢአት ይሆንብናልና በጊዜ መንኮራኩር ወደ ኋላ ጋልበን ቀደምት አንዶራውያንን እንተዋወቃቸው። ሺህ ዘመናት ወደ ኋላ ነገስታት የንግስና ጽንሰ ሐሳብ ሳይገባቸው ድንበር ከልለው ቀረጥ ወስነው ጸጥ ቀጥ አድርገው መግዛት ሳይጀምሩ በፊት የፒሬኒስ ተራራዎችን በእጃቸው መዳፍ የገሩት ቀደምት አንዶራውያን በደቡብ ምዕራባዊ የአውሮፓ ክፍል ይኖሩ ነበር። እነዚህ ጥንታዊ ጎሳዎች አደን የተዋጣላቸው፣ ባህር የምትመግባቸው፣ ዱር ሸለቆ የሚጠብቃቸው ጠንካራ ጎሳዎች ነበሩ። ዓመታት ወደፊት አልፈውም ሞሪሶች በቀጠናው በነበራቸው ተጽዕኖ ስፔንን በወረሩበት ወቅት አንዶራውያንም የመወረር በለስ ገጠማቸው። ሞሪሶችን በመመከት ያሳዩት ፍልሚያም እጅግ ጠንካራ ነበር። በወቅቱ ሞሪሶች በእኩል ጊዜ ቀደምት የጀርመን ጎሳዎች ከሆኑት ፍራንኮችም ጋር እየተዋጉ ነበር። ቀደምት አንዶራውያንም ከፍራንኮች ጋር ላሳዩት ህብረትና በጦር ሜዳ ለመዋደቃቸው የወቅቱ የፍራንኮች ንጉሥ የነበረው ሻርሌማኝ ወይንም በሌላኛው መጠሪያው ቻርልስ አንደኛ በጦርነቱ አንዶራውያን ላሳዩት ድጋፋቸው በከፊልም ቢሆን የነጻ ግዛት ዋስትናን ሰጣቸው። ነገር ግን ዛሬ ላይ ያለችው አንዶራ እንድትወለድ ምክንያት የሆነውና በቻርተር ነጻነቷን ያረጋገጠው ግን የቻርልስ አንደኛ ልጅ የሆነው ሉዊስ ዘፒዮስ ሲሆን ይህም የሆነው እንደ አውሮፓውያን አቆጣጠር በ843 ዓመተ ምህረት ነበር። በዚህ ውጤትም የዘመነኛው አንዶራ መሰረት ተጣለ። ኋላም በመካከለኛው ዘመን የፈረንሳይ ንጉሳውያን ቤተሰቦችና በስፔኑ አውርጄል ጳጳሳት መካከል የአንዶራ ይገባኛል ውዝግብ መነሳት ጀመረ። ይህ ውጥረት አድጎም ሁለቱ አካላት እንደ አውሮፓውያን አቆጣጠር በ1278 ዓመተ ምህረት ስምምነት ገብተው በጋራና በኩል ስልጣን አንዶራን እንዲያስተዳድሯት ተማምነው ነገሩ ተቋጨ። ይህም አገሪቱ ዛሬም ድረስ እየተዳደረችበት ያለውን ስርዓት መሰረት በመጣል አኖረ። የአንዶራ ነዋሪዎችም ከአብዛኛው የአውሮፓውያን ጦርነቶች ጋር ሳይነካኩ መደበኛው ህይወታቸውን ቀጠሉ። ሀገሪቱም ያን ያክል ስትራቴጂካዊ ቦታ ባለመሆኗ እንዲሁም እዚህ ገባ የሚባለ የተፈጥሮ ሀብት የተቸረች ሀገር ባለመሆኗ አውሮፓውያን ጉልበተኞችም አይናቸውን አላሰረፉባትም ነበር። እስከ 1900 ዓመተ ምህረት ድረስም ሀገሪቱ መሰረተ ልማት እንኳን ያልነበራት ሀገር ነበረች። ነገር ግን ከ1900 በኋላ መንገድን ጨምሮ የተለያዩ መሰረተ ልማቶች ከፈረንሳይና ስፔን ጋር እንዲያገናኟት ተደርገው መሰራት ጀመሩ። በወቅቱም ቱሪዝም በተወሰነ ደረጃ መንቀሳቀስ ጀመረ። የተቀረው ዓለም በሁለተኛው የዓለም ጦርነት ሲናጥ፣ ስፔንም የእርስ በርስ ጦርነቷን ስታፋፍም አንዶራ አይታ እንዳላየች ነበር ያለፈችው። ኋላም እንደ አውሮፓውያን አቆጣጠር በ1993 አንዶራ የመጀመሪያውን ህገ መንግስት በማዘጋጀት ዘመነኛውን ዓለም ተቀላቀለች። ይህም ፓርላመንታሪ ዲሞክራሲን ከጥምር ልዑላዊ አገዛዝ ጋር እንድታካሂድና መንግስታዊ ጉዳዩን ደግሞ የሚፈጽምላት ጠቅላይ ሚኒስትር እንድትሾም አደረጋት። በተመሳሳይ ዓመትም የተባበሩት መንግስታትን ጨምሮ ቆይታ ደግሞ የአውሮፓ ካውንስልን ተቀላቀለች። ዛሬ ላይ አንዶራ በአውሮፓ ካሉ ሀብታም ሀገራት ውስጥ አንዷ ናት። በዋናነትም ለተራራዎቿና ለበረዶ ላይ ስፖርቶቿ እንዲሁም በዝቅተኛ የታክስ መጠኗ አብዛኞች ለግብይት የሚመርጧት ሀገር ነች። ዜጎቿም ልከኛ ህይወትን ከከፍተኛ የዕድሜ ጣራ እርከን ጋር ይኖሩባታል። የአንዶራ ዋና ከተማ አንዶራ ላቬላ ስትሆን 12 ኪሎ ሜትር ስኩዌር የምትሰፋና ከባህር ጠለል በላይ ባላት 1023 ሜትር የሚረዝም ከፍታዋ የአውሮፓ ቁጥር 1 ከፍታ ላይ ያለች ዋና ከተማ አድርጓታል። መዲናዋ 24000 የሚጠጉ ነዋሪዎችን ያቀፈች ከተማ ስትሆን የዘመነኛውን ዓለም ገጽታ ከመካከለኛው ዘመን አዋህዳ ለጎብኚዎቿና ለነዋሪዎቿ ታቋድሳለች። በዋና ከተማዋም አብዛኛውን ጊዜ ለግብይትና ለተለያዩ የቱሪዝም ተግባራት የተለያዩ የዓለም ክፍል ጎብኚዎችና የጎረቤት ሀገር ነዋሪዎች ውሎ ገባ በሆነ ቅኝት ሲርመሰመሱባት ይስተዋላሉ። እርሶም በለስ ቀንቶት መዲናዋን ከጎበኙ ተራራ መጋለብን ጨምሮ እስከ የፒሬኒስ ውብ መልክዓ ምድር ገጽታ የመመልከት በለስ ይገጥሞታል። በተጨማሪም ድንገት በመካከለኛው ዘመን ከእንቅልፍ የነቁ እስኪመስሎት ድረስ በጥንቃቄ ተጠብቀው ዛሬም ድረስ የሚገኙት ኪነ ህንፃዎቿ ልዩ እይታን ይሰጡታል። መዲናዋን ከጎበኙም አይቀር ከ1580 አንስቶ የአንዶራ ፓርላማ መቀመጫ የነበረውንና አሁንም ድረስ በጥሩ ሁኔታ ተጠብቆ የሚገኘውን ላካሳ ዲ ላቫልን ሳይጎበኙ እንዳይመለሱ። በተጨማሪ
በተጨማሪም በሌላኛው የአውሮፓ ክፍል ውድ የሆነቦትን ብራንድ ዕቃ በመዲናዋ ሀገሪቱ ባስቀመጠችው ዝቅተኛ የቀረጥ ምጣኔ መሰረት በቅናሽ መሸመት ይችላሉ። በየቀኑም አብዛኞቹ የአንዶራ ጎረቤት ሀገር ነዋሪዎች ነዳጅን ጨምሮ አብዛኛውን ቅናሿን ለመጠቀም ጎራ ሲሉባት ይስተዋላሉ። ዋና ከተማዋን ኮምኩመው ሲጨርሱ ደግሞ ወደ ካኒሊዮ አቅንተው ውብና ማራኪ መልክዓ ምድርንና የመካከለኛው ዘመን አስደናቂ ቤተ ክርስቲያናትን መጎብኘት ይችላሉ። የለም የስፖርትና የተዝናኖት ሰው ነኝ ካሉ ደግሞ ካኒሊዮ የበረዶ ላይ መንሸራተቻ ሪዞርቶቿን አሰናድታ ትጠብቆታለች። በሃይኪንግ ፍቅር የተነደፉ ከሆኑም ደግሞ ቀጥለዋን ካምፕን መጎብኘት ይችላሉ። በቆይታውም ከአስደናቂ ኪነ ህንፃዎቿና ከመንደሯ ነዋሪዎች ጋር ድንቅ ጊዜን ማሳለፍ ይችላሉ። ጎብኝተው ሲጨርሱም በመንደሩ ነዋሪዎች የተሰሩ ዕደ ጥበባትን ለማስታወሻነት ሸምተው መመለስ ይችላሉ። ሽመታው ሲያልቅ በሃይኪንግና በበረዶ ላይ መንሸራተት የዛለ ሰውነቱን በተፈጥሮ ምንጭ ፍሏ ማላቀቅ ካሰቡ ወደ ላስ እስካልደስ ያቅኑ። በቦታውም ጥንታዊ ሮማውያን ጥቅማቸውን ቀድመው የተረዷቸውን በናይትሮጅንና በሰልፈር ማዕድናት የበለጸጉ የፍልውሃ ምንጮች ያገኛሉ። እርሶም ዘና ብለው ቢያሻውት መጠጦትን እየተጎነጩ ጥሩ ጊዜን ማሳለፍ ይችላሉ። ከፍልውሃውም ምንጭ ሲወጡ በቦታው የሚገኘውን ሙዚየም መጎብኘትና ወጣ ብለው ከተፈጥሮ ጋር መነጋገር ይችላሉ። እንደው ሁሉም ይቅርብኝ ብለው የበረዶ ላይ ሁሉንም ስፖርቶች ብቻ ነው መሞከር የምፈልገው ካሉ ደግሞ ገና ከጅምሩ ምንም ሳያወላዱ ወደ ፓስ ዴላ ካዛ ያቅኑ። አንዶራውያንም ለበረዶ ላይ ጀብደኞች የሚመጥኑ ስፖርታዊ መስህቦችን አሰናድተው ይጠብቆታሉ። በቦታውም በአምስቱም የስሜት ዋሶት የቦታውን ገጸ በረከት መጎብኘትና መሞከር ይችላሉ። አንዶራ ላይ ሆነው የዱባይን ያክል የቅንጦት ተዝናኖት ያሰኘዎት እንደሆነ ደግሞ ወደ ካልዴያ ያምሩ። በካልዴያ እርሶና መሰል ዓለም 9 ብለው ፍርክስ ማለት የሚሹ ወዳጆችን ማግኘት ይችላሉ። በዚህም አንዶራውያን ከድንቅ አርክቴክቸራዊ ኪነ ህንፃ ውበት አንስቶ እንዴት የመዋኛ ገንዳ ላይ ዋጋ አክለው እንደሚሸጡሎት ይመለከታሉ። ያው ምንም እንኳን ኪሶትን ቢያጥብም ይበል የሚያስብልና እንደ አዲስ የመወለድ ያክል የሚያድስ የተዝናኖት ጊዜን ተካፍለው መመለስ ይችላሉ። አንዶራ በቱሪዝም መስህቦቿ ቀልድ አታውቅም። 80 በመቶ የሚሆነውን ሀገራዊ ገቢዋንም ከዘርፉ ታገኛለች። ሀገሪቱም ቱሪዝም ተኮር ልማቷ ላይ በትጋት ነው የምትሰራው። ምንም እንኳን አብዛኞች ለውሎ ገባ ቆይታ ቢመርጧትም ተመላልሰው ቢጎበኟት የማትሰለች የተፈጥሮ፣ የታሪክ፣ የባህል፣ የንግድና ስፖርታዊ እውነቶች ማዕከል ናት። አንዶራውያን ለባህላቸው ትልቅ ዋጋ ነው የሚሰጡት። ምንም እንኳን ግላዊነት ላይ ያተኮረ ህይወት ያላቸው ቢሆኑም ለመግባባት ግን ብዙ የማይቸግሩ ህዝቦች ናቸው። ከጥንት ጀምሮ ተከትሏቸው በመጣው ጠንካራ የሥራ ባህላቸውም ሀገራቸውን በብዙ ውጣ ውረድ እዚያ አድርሰዋል። አስተሳስሮ ካቆያቸው ባህላቸው በተጨማሪም ሃይማኖተኞች ናቸው። ሙሉ በሙሉ በሚባል ደረጃ 99.1 በመቶ የሚሆኑት አንዶራውያን የክርስትና እምነት ተከታዮች ናቸው። ደግሞ ከዘመነኛው ዓለም ሂደትም አልጎደሉም። 97 በመቶ የሚሆኑት አንዶራውያን የበይነ መረብ ተጠቃሚዎች ናቸው። ዛሬ ላይ ትክክለኛ የአንዶራ የዘር ግንድ ያላቸው 33 በመቶ የሚሆኑት ብቻ ቢሆኑም በፍቅርና በመከባበር ከተቀሩት ዜጎች ጋር ተዋልደውና ተሳስረው አብረው ይኖራሉ። በቀደመው ዘመን ጎበዝ ግብርና አዋቂ የነበሩት አንዶራውያን ዛሬ ላይ ቱሪዝም ዘርፍ ልሂቃን ናቸው። ቀደም እንደጠቀስነው ሀገሪቱም ከ80 በመቶ በላይ የሚሆነውን ገቢዋን ከቱሪዝም ዘርፏ ታገኛለች። የተቀረውን ደግሞ የባንኪንግ ዘርፏና የ0% ታክስ ምጣኔ ስትራቴጂዋ ይሸፍንላታል። መንግስት እንዴት በታክስ ጨከነ፣ ገቢውንስ እንዴት ያገኛል ያሉኝ እንደሆነ በሀገሪቱ ዝቅተኛ ወይንም ዜሮ የሚባል የቀረጥ አግባብን በመጣል ኢኮኖሚው እንዲንቀሳቀስ በማድረግ ከተለያዩ የአገልግሎት ክፍያዎችና ከኢኮኖሚው እንቅስቃሴ ገቢውን ያመነጫል። አብዛኞቹ ቱሪስቶቿም የዝቅተኛ ቀረጥ እርከኗን ብለውና የሚወዱትን ብራንድ በቅናሽ ለመሸመት ወደ ሀገሪቱ ይጎርፉባታል። ይህም ኢኮኖሚዋን ያንቀሳቅሳል፣ የውጭ ምንዛሬንም ያስገኛል፣ ለዜጎቿም የስራ ዕድልን ይፈጥራል። አንዶራ ምንም እንኳን የአውሮፓ ህብረት አባል ሀገር ባትሆንም ዩሮን ለመገበያያነት ትጠቀምበታለች። ሀገሪቱም ካላት የህዝብ ቁጥር ማነስ አንጻርም የጠንካራ ኢኮኖሚ ባለቤት ሀገር ስትሆን እንደ ዓለም ባንክ የ2024 መረጃ መሰረትም የአንዶራ ጂዲፒ 3.897 ቢሊዮን የአሜሪካን ዶላር እንደሚጠጋ የታመነ ሲሆን የዜጎቿ የነፍስ ወከፍ ገቢ ደግሞ 44900 የአሜሪካን ዶላር ገደማ እንደደረሰ ይታመናል። ሀገሪቱም ባላት የሰላም ምህዳር እንዲሁም ተፈጥሮ ባደለቻት ድንቅ መስህቦቿ ላይ ሰልጥና ዜጎቿን በድሎት እያኖረች ጎብኚዎቿንም በምቾትና ተዝናኖት እያንፈላሰሰች ዛሬም ድረስ ኪሳቸውን አጥባ ከድንቅ የህይወት ዘመን ትውስታ ጋር ትሸኛለች።
ውድ የሀገሬ ልጆች የዛሬው የአንዶራ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።